አድማጮቻችን እንኳን በደህና ቆያችሁን። ዛሬ May 26 2013 ነው። የዛሬው ርዕሳችን ሲቪሊቲ ሩምን ማለት ነው በተመለከተ as a command and control በሚል የተዘጋጀ እንትን ነው። ሆኖም በመጀመሪያ ደረጃ አጋጣሚውን ማለት ሲቪሊቲ ሩም በአሁኑ ጊዜ የሚካሄደውን ለመስማት እድል ላልገጠማችሁ ሰዎች ላይቭ ከቨሬጁን እናሰማለን ማለት ነው። as long as it takes and ከዛ በኋላ የኛን የሬዲዮ አብራርን ሪአክሽን ለማስቀመጥ ሞክራለሁኝ። ምናልባት አሁን ባሉት ሁኔታዎች በቀጥታ ሲቪሊቲን ሩም ላይቭ ስለሆነ ከቨር የሚደረገው probably በዚህ ኤፒሶድ የኔን ፊድባክ የኔን ሪአክሽን ለማስቀመጥ እድሉ ላይኖር ይችላል። ለማንኛውም መልካም ቆይታ። በአሁኑ ጊዜ በቀጥታ ከሲቪሊቲ ሩም በካሊፎርኒያ አቆጣጠር 12:47 May 26 2013 የሚተላለፈውን ፕሮግራም ነው የምናሰማው። መልካም ቆይታ እያልኩኝ ዝግጁን ጀምራለሁ ማለት ነው። አንዳንድ ቴክኒካል ፕሮብሌም ፕሮባብሊ ያለው ከእንትኑ ነው አይሰማም የሚሉ ሰዎች አሉ። አድማጮቻችን ያንን ለማስተካከል ሞክራለሁ። እስኪ ድምጽ ችግር አለ። ድምጽ ችግር አለ። አይሰማም። በአጠቃላይ በአሁኑ ጊዜ ከራሱ ከሲቪሊቲ ሩም የሚካሄደው ኮንቨርሴሽን አይሰማም የሚሉ ሰዎች አሉ። እንትን ላይ ሌላ ሰው እንትኑን መውሰድ አለበት የሚሉ ሰዎች ኮምፕሌን እያደረጉ ነው ማለት ነው። ይሄ ከራሳቸው ከሲቪሊቲ ሩም የመጣ ቴክኒካል ችግር ነው። ስለዚህ ምንም ማድረግ አይቻልም። እስከዚያው ድረስ የሆነ ድምጽ እስኪመጣ ምንም አይሰማም። አክቹአሊ ምንም አይሰማም። መሆኑም እስከዚያ ድረስ ኦኬ። መልካም ቆይታ። probably ችግሩ ከራሴም ሊሆን ይችላል። Okay, interesting. Audio problem አለ። Okay, one more thing I'll try.
Okay. And I wonder if your condition to be with that. Okay, anyway, good night. Thank you. Thank you for that visit. Thank you. ሂሩት ስዩም የምትባለው እቺው ቀደም ብዬ የገለጽኩልዎት ሴት ናት እንዲህ የምትለው ጎንደሬው ጠላት ነው፣ ጎጃሜው ሪታርድድ ነው፣ አእምሮ የላሸተ የሚሰራውን የማያውቅ አእምሮ የወላለቀ ሰው ነው ማለት ነው። ዝቅተኞች ናቸው፣ አስተሳሰባቸውም ዝቅተኞች ናቸው። የአማራው ፍላጎት ስላለች ትግሬውን ለመበጣጠስ እየሰራ ነው። ኢንዶክቶሪ እኛ እኩልነትን አምጥተንላቸዋል። ከዚህ በላይ ምን ይፈልጋሉ? ዛሬማ የባቡር መንገድ እየሰራንላቸው ነው፣ የህዳሴውን ግድብ እየሰራንላቸው ነው፣ ልማትን ያመጣንላቸው። ምንድን ነው የሚፈልጉት? ያ እንግዲህ አድማጮቻችን ብቻችን በቀጥታ ከሬዲዮ አብራር የሚተላለፍላችሁ የሴቨንቲን ሩም ከበር የሚያደርግ ዝግጅት ነው ማለት ነው። በእርግጥ ህወሓት በሰላም በዚህ ሁኔታ ሊንበረከክ ይችላል። አሁንስ ያለው የህወሓት ስሜት ከዚህ ከሴትዮ አገላለጽ በመነሳት ይሄ እንግዲህ እነ ቴዎድሮስ አድሃኖም፣ እነ በረከት ስምዖን፣ እነ ስብሐት ነጋ እየመጡ ኢንተርቪው የሚደረጉበት እነሱም መጥተው መመሪያ የሚሰጡበት የፖለቲካ ፎረማቸው ነው። ምንድን ነው ከዚህ የምንማረው? ምርጫው እኔ አይወዝ በዚህ ጉዳይ ላይ ኮሜንት ባላደርግበት ይሄ የሚያሳየው ዴስፐሬሽን ነው፣ ተስፋ መቁረጥ እንጂ በዚህ ጉዳይ ላይ አጀንዳ ሆነ ኢትዮጵያዊ ኃይሉ እንዲቀጥልበት የተፈለገ ይመስለኛል። እሱን ነው የምልህ። ስለዚህ አሁን ይህንን ነገር የሰማ ሰው በ21ኛው ክፍለ ዘመን ምን አይነት ሪያክሽን ይኖረዋል ብለህ ብትገምት ማን ነው ይሄ ነገር ማያስቆጣው? በጣም አጸያፊ ንግግር ነው። እኔ ለዚህ ነገር መልስ መስጠቱ ራሱ ትንሽ ነው ይመስለኛል፣ ትንሽነትም ነው። ይሄ በሀገራችን ላይ እንደ ሀገር ለወደፊት እንዴት አብረን እንኖራለን የሚለውን ነገር በመጀመሪያ ደረጃ አሁን ሰማውን ድምፅ ማንንም እንደማትወክል ማወቅ አለብን። መጀመሪያ ህወሓትም አይደለችም። እኔ መጀመሪያ ስሟ ምናምን ትክክል አለ ማለት የተናገርከው ሌላ ስም ያላት አሁን ነገር አልችልም አየር ላይ ሂሩት ስዩም ነው አይደለም ድምፁ ስለማውቀው ነው። ስለዚህ ዋናው ምንድን ነው ከእሷ በፊት የተናገረው ሰው አለ። ይህ ነው ከባድ ጎበዛ የሚባል እሱ የተናገረው በጣም ይከብዳል። ከዚህ የእሱ ሪከርድ ካለ ማለት ነው። እኛ ተነጋግረንበታል። ግን ምንድነው እኛ ሩም አከለከልን፣ አቆም። ምክንያቱም መሰለህ አሁን ነገሮች ኢትዮጵያ የሆኑ አጀንዳዎች ኢትዮጵያ ያሉ መሰባሰብ ሲጀምሩ ይህንን ሙቭመንት ዳይቨርት ለማድረግ የአማራና የትግሬ ጦርነት ለመክፈት ነው። አውቀውት ይሁን አያውቁት አይገባኝም። ወደዛኛ መሄድ ስለሌለብን አስቁመነዋል። ኮርዘ ሪከርድ አይያዝም ማለት አይደለም። ይገባና አባባሌ ይሄ አካሄድ ግን ወደዚህ ከቀጠልን እኛም በዚህ ውስጥ ከገባን አንደኛ በፍጹም ህወሓትን አትወክልም፣ ሁለተኛ ትግሬን አትወክልም። ገብቶሃል? ማአት ኢትዮጵያ የሆኑ የትግራይ ሰዎች እንዳሉ ማወቅ አለብን። እነዚህ የትግራይ ሰዎች ከሌላው ብሔረሰብ ጋር በሰላም አብረው ኖረዋል። አገራቸው ነው። እኛ ኢትዮጵያ ውስጥ ሙስናን፣ መልካም አስተዳደር እንትን እናደርግ ስንል ወንድሞቻችን ሞተዋል የምትለው እሷ እኮ ኒውዮርክ ነበረች። የማን ወንድሞቿ የሞቱት የአቶ እንትናን ኪስ ለማደለም ነው የሞቱት? እንደዛ ቢሆን የእናቶቻቸው እንባ ያለቅሱ ነበረ። ለዚህ ጉዳይ ከሆነ ያሁሉ ሰው የተሰዋው ትግል አይኖርም ነበር ኢትዮጵያ ውስጥ። የተነገራቸው ለእኩልነት፣ ለሰላም፣ ለዲሞክራሲ፣ ለፍትህ ከድህነት ትወጣላችሁ ተብሎ ነው ሲማገሩ የኖሩት። ይህንንማ የእነኛ የሞቱ ሬሳዎች ቆሞ ቢያዩት አሁን ያለውን ስቃይ የትግራይ ህዝብ እኮ ስቃይ ውስጥ ነው ያለው። አሁንም እኮ ተራራ እየቧጠጠ ነው ያለው። ህወሓት የሚባል ድርጅት የለም። የጋንግስተሮች ድርጅት ነው። ጥቂት ሰዎች ናቸው ይላል። ለህወሓት የነበሩት ታጋዮች የሉ። ግማሹን አባረውታል፣ ግማሹን አሳብደውታል፣ ግማሹን በመተካካት አውጥተውታል። ሌላ አይነት ነገር ነው ያለ። የትግራይ ህዝብ እኮ የሚናገረውን ታውቃለህ ወይ? እስቲ አነጋግራቸው። ስንት ሀቀኛዎች አሉ። የእኛ ችግር ምንድን ነው? ተቃዋሚው ከዚህ በፊት የነበረው ስህተት እንደዚህ አይነት ሪታርድድ የሆነ አመለካከት ስታይ ዞሮ ሰው ትግሬ ነው ትግሬ አይደለም በብዙ የትግራይ ጉዳይ አለ። this is individual accountability። ይሄን ሀሳብ የሰጠች ሴት ይሄን ሀሳብ የሰጠው ወንድ በህግ መጠየቅ ይቻላል። this is a dangerous ነገር። ትግራይ አማራ የሚል ነገር ውስጥ ከገባን መቆሚያ የለውም። የሚፈለገው ይሄ ነው ምርጫው።
we should have to stop it ይሄን ነገር አንደኛ እንዳሉት አቴንሽን ይፈልጋሉ ሁለተኛ ታጋይ አልነበሩም ሶስተኛ በይሄ ከሚሊኒየም በኋላ ህዋት ተወንጫሉ እዚህ ቁጭ ብለው አብዛኛዎቹ በዚህ በህዋት ትግል መጀመሪያ ገብተው በዲሲፕሊን ብሎ ወይ ፍየል ሰርቆ አህያ ሰርቆ ምን አይተባረረ ነው ከድርጅቱ እዚያው የሚያስጨንቀን ያለው ታጋዮቹ አይደሉም አሜሪካና አውሮፓ ምን ያደርጋል የታገለበት ትግል ስልጣን ስትይዛን ወደ አሜሪካ ለምን መጣለ አሜሪካና አውሮፓ ታጋይ የለም ህዋት ይባል ንገረኝ በሙሉ ያሉት በዲሲፕሊን ገንዘብ ሰርቀው ፍየል ሰርቀው ሱዳን የገቡ ሌቦች ናቸው ያሉ ግን በህዋት ነው የሚነግዱት መሪዎቻቸውን አገኛቸዋለሁ አሉ ነቨርኛ ነው ከሰው የለም ነው ስለዚህ አትስሟት እንደዚህ አይነት ሌላ ማድሪካ ነገር ልንሰማ ስለምንችል ይሄንን ነገር በሌላ ጊዜ አንደል እናደርጋለን እኛ ፎከስ እናድርግ ኢትዮጵያን በማዳን ጉዳይ ላይ ልባዊ ምስጋና ድረስ ጥሩ እይታ አድርገናል እርግጠኛ ነኝ ፍሬያማ የሆነ ነገር ይኖረናል ብዬ ተስፋ አደርጋለሁ እርሶን የመሳሰሉ ከዚህ በፊት በተለይ ባዳ ሲሰጡ የቆዩ ሰዎች ከርሶ ተምረው የኢትዮጵያ ጉዳይ በልጦባቸው ወደ ኢትዮጵያዊነትና አልፎ ተርፎ ደግሞ የኢትዮጵያን ጥቅም በማየት አሁን የሚሰራው ስራ ምን እንደሆነ እርሶ እንደተረዱ ሌሎች ተረድተው እንዲመጡ በትግሉን እንዲቀላቀሉ የኢትዮጵያን ሕዝብ መከራና ስቃይ እንዲቀላቀሉ እንዲጮሁለት ከጎኑ እንዲቆሙለት የሚያስተላልፉት ጥሪ ካለ ድሉን በመስጠት የዛሬውን ውይይቴን ቃለ ምልልስ እንደዚህ ጨርሳለሁ ድሉን ለእርሶ ልስጥ በጣም አመሰግናለሁ ምርጫው እኔ ለመላው አድማጮች ማስተላልፈው መልእክት ኢትዮጵያ አሁን ያለችበት አማራጭ መንገዶች አሉ አንዱ ከፍተኛ አደጋና የመከፋፈል የበጣበጥ የሲቪል ዋር አይነት ሁኔታ ሊፈጠር የሚችልበት ከፍተኛ ኢኮኖሚ ቀውስ ያለበት ሰው ተስፋ የቆረጠበት ስርዓት የመጣ ስለሆነ በዚህ ሁኔታ ላይ ያለው ጂኦፖለቲክስም ለኢትዮጵያና ለኢትዮጵያዊነት የሚያመች ባለመሆኑ ኢትዮጵያኖች በተቃቀም ነገር መከፋፈልን አቁመን ሁለት ለኢትዮጵያ ምን ቆንቆነ በፖለቲካም ያለንን ልዩነት አቻችለን ኢትዮጵያን በማዳን ዘላቂ ሰላም ዘላቂ ልማት ዘላቂ ዲሞክራሲና ሉዓላዊነት የተከበረ ኢትዮጵያ አገር ለማዳን እንስራ ጋዜጠኞች የሚዲያ ሰዎች የፓርቲ ተወካዮች ሲቪል ኦርጋናይዜሽን መሪዎች የሃይማኖት መሪዎች በምንም መልክ ይህንን ጥቃቅን መከፋፈልን የሚያሰፉ ዜናዎችን አንስማ የዘር ጦርነት ፕሮቮክ ሊደረግ ይችላል ሆን ተብሎም ሆን ሳይባልም ወደሱ ጉዳይ ላይ እንዳንመራ ኢትዮጵያ የሁሉም ብሔር ብሔረሰቦች ህዝብ ሃይማኖት ጾታ ሁሉም ያለው የሌለው የሚኖርበት በአንድ አገር ላይ ጠንክረን ከሰራን የሁሉ ችግራችን ታሪክ የሚሆንበት ጊዜ ሩቅ ይሆናል ይሄ አሁን ያሰማው አይነት ነገር ለልጆቻችን በታሪክነት የምናስተምረው እንጂ በ21ኛው ክፍለ ዘመን ልንወያይበት የማይገባ ትራሽ ሪካርድ ነገር ነው እሱ ፋይል አድርገው ነው ማለት አመሰግናለሁ ልባዊ ምስጋና ድረስ በራሴም በአድማጮችም ስም አመሰግናለሁ እግዚአብሔር ይስጥልኝ ከልባማ Okay, thank you, David. Thank you very much. Samalo. Samalo. Okay, እናመሰግናለን እንግዲህ ሞሮሌስ የተቆራረጠ ምን አዳምጣችሁታል ወደ በኋላ ምናልባት ሩሟል ታክስ አይደረግ አይቀርም በሽምቁጊያ ፎሬን ኢንተለጀንስ እና የውስጥ ጥበቃ ኃይሎች ዊክ ናቸው ዛሬ I don't know what happened እዛ በዚህ ላይ ኮሜንት አድርጉበት ሙያ ያለሽ እንዴ ሙያ ለማለት ያው ሙያ ነው ሙያ ያለሽ ድምጽ እናቆኛል ሙያ ካለሽ አንደነሰይ ማይክ ትያለሽ አንደነሰይ ኦኬ ያዩ ሙያ मेरा लंच करना पड़ेगा हाय क्या बात अब सारा ना अने मैं हादरुल्ला खवारा नहीं देता सियासतला अब वाकई तक